ሰዎች ያልተገባ ጥቅም ለማግኘትና በአቋራጭ ለመበልጸግ የተለያዩ የወንጀል ድርጊቶችን ሲፈጽሙ ይታያል። ታዲያ ከነዚህ የወንጀል ድርጊቶች መካከል አሁን ላይ በሀገራችን በስፋት እየተስተዋሉ ከሚገኙ የወንጀል ድርጊቶች መካከል ያልተገባ የግል ጥቅምን ለማሳደድ የሰው ነፍስ የማጥፋትና በአካል ላይ ጉዳት የማድረስ ሲሆን ታዲያ ዛሬ በመረጃ መሰናዶ አስተማሪዋን የደፈሩ ሁለት ግለሰቦችንና የገዛ ወንድሙን በገጀራ ቆራርጦ የገደለውን ወንጀለኛ እንዲሁም በወፍጮ ቤት አብሮት የሚሰራውን ግለሰብ የገደለውንና ከሰሞኑ በተካሄደው የኦዳ አዋርድ ሽልማት ላይ አንዳንድ ታዋቂ ግለሰቦች በለበሱት አለባበስ መነጋገሪያ የሆኑበትን መረጃን በተመለከተና የአርቲስቷ ብጻት ህይወት ማለፉ የተሰማበትን መረጃ በስተመጨረሻም ራሷን ከአራተኛ ፎቅ ወርውራ ሞታ የተገኘችውን ግለሰብ መረጃ ይዤላችሁ መጣው። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እና የደወሏን ምልክት በመጫን አዳዲስ እና ትኩስ መረጃዎችን ይመልከቱ በማለት ወደ ዝርዝር ሐሳቤ ገባሁኝ። አሳዛኝ መረጃ ሀያት 5 ምን ተፈጠረ? ከሀያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች ሀያት 5 በተባለ ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል በሚል ሁላቸውም ዝም ብለው ተኙ። ነገሩ ግን ሌላ ሆኖ የተገኘው ግን ማለዳ ሰዎች ለስራ ሲወጡ ነበረ። እናም አንዴ ሴትዮ ህንጻው ስር ህይወቷ አልፎ ተገኘ። ማንነቷ ሲጣራ ግን አንደኛ ፎቅ ላይ ተከራይታ የምትኖር ከሁለት ልጆቿ ጋር የምትኖር እናት ነበረች። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ስትሆን ሁለተኛዋ ደግሞ የሁለተኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ነበረች። አራተኛ ፎቅ ላይ ወጣ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑ ከስራ ተቀንሳ ቤቷ መዋሏን ጎረቤቶቿ መናገራቸው ታውቋል። እስካሁን ግን ከየትኛው ተቋም እንደተቀነሰች የታወቀ ነገርና የተገለጸ ነገር የለም። ካወዳደቋ ለመገመት እንደተቻለው አራተኛ ፎቅ ላይ ተሰቅለው ከነበሩ የቲቪ ዲሾች በአንዱ ላይ ወድቃ ምድር የተቀበለቻት በጭንቅላቷ እንደሆነ ጉዳቱን ለመገመት አያዳግትም። ፖሊስ ማለዳ ተነስቶ ማስረጃዎቹን እየሰበሰበ ሲሆን አምቡላንስ ደግሞ ከጠዋቱ 4 ሰዓት አካባቢ አስክሬኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል ወስዷል። ለቤተሰቦቿና ለወዳጆቿ መጽናናትን እየተመኘን በቀጣዩ መረጃዬ አለፍኩኝ። ዜና እረፍት። አርቲስት ብጻት ተስፋዬ ከዚህ ዓለም በሞት ተለየች። አርቲስት ብጻት ተስፋዬ ባደረባት ህመም ምክንያት በሕክምና ስትረዳ ከቆየች በኋላ ትላንትና ማታ ማረፏ ተሰማ። የመልካሙ አርቲስት ብጻት ተስፋዬ የቀብር ስነ ስርዓት በዛሬው ዕለት አርብ ከቀኑ 9 ሰዓት ላይ ሰበታ መካነ ሰላም ቅዱስ ገብርኤል ቤተክርስቲያኑ ውስጥ ግብዓተ መሬቷ ተፈጽሟል። ቤተክርስቲያኑ አርቲስቷ በሰንበት ትምህርት ቤት ባገለገለችበትና ባደገችበት የአገልግሎት ቦታ መሆኑ ቤተሰቦቿ አስታውቀዋል። ባልደረቦቿና ወዳጆቿ በሙሉ መገኘት የመጨረሻውን የስንበት ስነ ስርዓት ሲፈጽሙም ተስተውሏል። እኛም የሟችን ነፍስ አምላክ እቅፍ እንድትታቀፍ ምኞታችንን እየገለጽን ለቤተሰቦቿ ለወዳጆቿና ለጥበብ አድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር ስንል ለቀጣዩ መረጃችን አለፍን። ወንድሙን በገጀራ ቆራርጦ የገደለው ግለሰብ በእስራት ተቀጣ። ተከሳሽ ባትሬ ጥሎ የተባለ ግለሰብ ወንጀሉን የፈጸመው ግንቦት 28 ቀን 2017 ዓ.ም ከቀኑ 5 ሰዓት ቢሾፍቱ ከተማ አስተዳደር 01 ቀበሌ በልዩ ስሙ ጁቲ አካባቢ እንደሆነ ተገልጿል። ተከሳሽ የገዛ ወንድሙን ከአባቱ በደረሰው ማሳ ላይ ሙዝ ተክሎ እያለ ተከሳሹ የአባታችን ማሳ ነው ያንተ ብቻ አይደለም በማለት ማሳው ላይ ያለው ሙዝ ጨፍጭፎ ከጨረሰ በኋላ ሟች ለምን ንብረቴን ትጨፈጭፋለህ ብሎ ሲጠይቀው ተከሳሽ ያለምንም ማዘኔታ በያዘው ገጀራ ቆራርጦ እዛው ማሳ ውስጥ እንደገደለው የቢሾፍቱ ከተማ ፖሊስ መምሪያ ገልጿል። መርማሪ ፖሊስ ተከሳሽ የወንጀሉን ድርጊት እንደፈጸመ መረጃው እንደደረሰው ወዲያው በቦታው ደርሶ የሟችን አስክሬን በማንሳት ተጠርጣሪውን በቁጥጥር ስር ማድረጉ ተገልጿል። ተከሳሽ በቁጥጥር ስር ከዋለ በኋላ ፖሊስ ተገቢውን መረጃና ማስረጃ በማሰባሰብ በተጠርጣሪው ላይ የሕክምናና የሰው ማስረጃ የተጠናከረው የምርመራ መዝገቡን ለቤንች ሸኮ ዞን አቃቢ ሕግ መላኩን ፖሊስ ገልጿል። የፖሊስ መዝገቡ የደረሰው አቃቢ ሕግ በተከሳሹ ላይ የወንጀል መቅጫ ሕግ አንቀጽ 539/1/ሀ በመተላለፍ ከባድ የሰው መግደል ወንጀል ክስ ከተመሰረተ በኋላ ሂደቱ ሲከታተል የቆየው የቤንች ሸኮ ዞን ከፍተኛ ፍርድ ቤት
ህዳር 30 ቀን 2018 ዓ.ም በዋለው ችሎት በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታል በማለት ወደ ቀጣዩ መረጃዬ አለፍኩኝ። ታህሳስ 2 2018 ዓ.ም መምህሯን አስገድደው የደፈሩ ሁለት ግለሰቦች በእስራት ተቀጡ። በምዕራብ ሸዋ ዞን ኖኖ ወረዳ አሪቡ ጂባቴ ቀበሌ ውስጥ የግብረ ስጋ ድፍረት በደል የፈጸሙ ሁለት ግለሰቦች በእስራት መቀጣታቸውን ፖሊስ አስታወቀ። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚሽነር ክፍል ኃላፊ ምክትል ኢንስፔክተር ታደሰ በየራ እንደተናገሩት ከሆነ አንደኛ ተከሳሽ ማሞ ዘነበ፣ ሁለተኛ ተከሳሽ ቢቄላ ፍቃዱ የካቲት 27 ቀን 2017 ዓ.ም ከሌሊቱ 7 ሰዓት ላይ ድርጊቱን መፈጸማቸውን ተገልጿል። ተጎጂዋ በመምህርነት ሙያ ስታገለግል የነበረች ሲሆን በር ሰብረው በመግባት የግብረ ስጋ ግንኙነት ድፍረት በደል እንደፈጸሙባት በማስረጃ ተረጋግጧል። ሁለቱ ተከሳሾች በመምህሯ ላይ ድርጊቱን ከፈጸሙ በኋላ ወዲያውኑ ለፖሊስ ደውላ በማሳወቋ ተከሳሾቹ በቁጥጥር ስር ሊውሉ ችለዋል። ተጎጂዋ ጤና ምርመራ የተደረገላት ሲሆን ውጤቱም የግብረ ስጋ ድፍረት በደል በግዳጅ እንደተፈጸመባት ማረጋገጡን ከጤና ተቋም የተገኘ ማስረጃ ማረጋገጡን ገልጿል። ፖሊስ በመምህሯ ላይ የተፈጸመውን የግብረ ስጋ ድፍረት በደል በማስረጃዎች አጠናክሮ የምርመራ መዝገቡን ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበለትን ማስረጃ ተመልክቶ በወንጀል ሕግ ቁጥር 620 እና 605 መሰረት ክስ የመሰረተ ሲሆን ክሱን ሲከታተል የቆየው ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት ሁለቱም ተከሳሾች የኃይል ድርጊት በመጠቀም አስገድደው የግብረ ስጋ ድፍረት በደል መፈጸማቸው ከፍተኛ የአእምሮ ጉዳት በማስከተላቸው እያንዳንዳቸው በ11 ዓመት እስራት እንዲቀጡ የተወሰነባቸው መሆኑን ምክትል ኢንስፔክተር ታደሰ በየራ ጨምረው ተናግረዋል ስል ወደ ቀጣዩ መረጃዬ አለፍኩኝ። በወፍጮ ቤት ውስጥ አብሮ የሚሰራ የሥራ አጋሩን ህይወት በማጥፋት የዘረፋ ወንጀል ፈጽሞ የተሰወረው ተከሳሽ በ24 ሰዓት ውስጥ ከነአባሪው ይዞ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። አዲስ አበባ ታህሳስ 3 ቀን 2018 ዓ.ም የወንጀል ድርጊቱን የፈጸመው መስከረም 18 ቀን 2018 ዓ.ም ከምሽቱ 5 ሰዓት ላይ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 አሌቢራ አደባባይ 20 ሜትር ጌታቸው ወፍጮ ቤት ተብሎ ከሚጠራው አካባቢ ነው። ሟች ዳንኤል ይልቃል በወፍጮ ቤት ውስጥ ይሰራ የነበረ ሲሆን ሕይወቱ አልፎ ወፍጮ ቤት ውስጥ የነበሩ እህሎችን ተዘርፈው ሚዛንና ወፍጮ ላይ ጉዳት መድረሱን ፖሊስ ሪፖርት ይደርሰዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ ክፍል የደረሰውን አቤቱታ መነሻ በማድረግ ወንጀሉን ማንፈጸመው የተሰረቀው ንብረት ወዴት ሄደ የሚለውንና ለግድያ ወንጀል ምክንያት የሆነውን ጉዳይ ለማወቅ የምርመራና የክትትል ቡድኑ ፖሊሳዊ ተግባሩን ቀጠለ። በተለይም ከሟች ጋር አብሮ ሲሰራ የነበረው ግለሰብ ወዴት ሄደ የሚለው ጥያቄ መመለስ የክትትልና የኦፕሬሽን ክፍሉ ዋና የትኩረት አቅጣጫ ሆኖ የሌት ተቀን ክትትሉን ይጀምራል። ሟች ዳንኤል ይልቃል በወፍጮ ቤት ውስጥ በቀን ሰራተኝነት መስራት ከጀመረ 2 ዓመታትን ያስቆጠረ ሲሆን ዘላለም ሀብታሙ ከተባለ ጋር አብረው በወፍጮ ቤት ውስጥ እህል በማስፈጨትና የሸክም ስራን የሚሰሩ ሰራተኞች መሆናቸውን በማረጋገጥና በየተለያዩ ፖሊሳዊ ቴክኒኮችን በመጠቀም ለወንጀሉ መፈጸም ቅድሚያ ተጠርጣሪ የሆነው ዘላለም ሀብታሙ ሆኖ በመገኘቱ ግለሰቡን ለመያዝ የቀን ከሌት ጥረት በማድረግ ግድያና ዘረፋ በተፈጸመ 24 ሰዓት ባልሞላ ጊዜ ውስጥ ተጠርጣሪው ዘላለም ሀብታሙ አዳማ ከተማ ስራ ለመቀጠር እያፈላለገ ባለበት ሁኔታ ሲጓዝ አባሪው ተጠርጣሪ ተመስገን ተስፋውን ደግሞ በለሚ ኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ሰሚት ሁለተኛ በር እየተባለ ከሚጠራው አካባቢ ምንም አይነት ወንጀል እንዳልፈጸመ ሆኖ የጎሚስታ ስራን እየሰራ ባለበት ሁኔታ በሕግ ቁጥጥር ስር በመዋል የምርመራ ስራውን ቀጥሏል። መስከረም 18 ቀን 2018 ዓ.ም ቀን ላይ ተጠርጣሪ ተመስገን ሀብታሙ ከሌሎች ግብረ አበሮቹ ጋር መጠጥ እየጠጡ እቅድ በማውጣትና በመመሳጠር ህይወት አጥፍተው ወፍጮ ቤት ለመዝረፍ በማሰብ ከዳንኤል ይልቃል ጋር አብረው ስለሚያድሩ ተመስገን አምሽቶ በመምጣት ሲያንኳኳ ሟች ሲከፍትለት ሟችን በመምታት ለመዝረፍ አስበው ይሄንኑ በማቀድና ተግባራዊ በማድረግ ዳንኤል ይልቃል በመግደልና 18 ኩንታል ጤፍ በተሽከርካሪ ጭኖ በመሰወር በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሀያት 49 እየተባለ ከሚጠራው አካባቢ 171200 ብር መሸጣቸውን ፖሊስ በምርመራ ስራው አረጋግጧል። ተጠርጣሪዎቹ የወንጀል አፈጻጸማቸውን መርተው ያሳዩ ሲሆን ከዚሁ ጎን ለጎን ፖሊስ የተሰረቀውን እህል ከተሸጠበት በማስመለስ ለባለ ንብረቱ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተጠርጣሪዎቹ ላይ ምርመራ መቀጠሉን ያስታወቀው ፖሊስ በሕግም ሆነ የትኛውም ሃይማኖት እየተከለከለ ያቋራጭ ብልጽግና መሻት የሚፈጽም የወንጀል ድርጊት አስቀድሞ ለመከላከል ሁሉም ኃላፊነቱን መወጣት እንደሚጠበቅበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ስል ወደ መጨረሻው መረጃዬ አለፍኩኝ።
የኦዳ ሽልማት አለባበስ። በዚህ ሳምንት በተካሄደው የኦዳ ሽልማት ስነ ስርዓት ላይ የታየው የአንድ አወዛጋቢ አለባበስ ዘይቤ በማህበራዊ ሚዲያ ላይ ከፍተኛ ክርክርና ውዝግብ መፍጠሩን ቀጥሏል። ይህ የፋሽን ምርጫ በአሁኑ ወቅት በኢትዮጵያ መንግስታዊ ተቋማት የተካሄደ ካለው የባህልና የስነ ምግባር ማስከበር ዘመቻ ጋር በመገናኘቱ ብዙዎችን አነጋግሯል። ከዚህ ቀደም ቲክቶከሮች መታሰራቸው ከጸጥታ ቢሮ ጋር መወያየታቸው ይታወሳል። የፌዴራል ፖሊስና የአዲስ አበባ ከተማ አስተዳደር ፖሊስ የባህልና የስነ ምግባር ማስከበር ዘመቻውን ማጠናከራቸውን ተከትሎ ታዋቂ ሰዎች የሚያሳዩት አለባበስ በህዝብ ፍርድ ቤት ውስጥ እየተመዘነ ነው። አንዳንድ አስተያየት ሰጪዎች ይህ አለባበስ አሁን ባለው የፖሊስ ዘመቻ አንዱ አካል ተደርጎ በቁጥጥር ስር ውሎ መጠየቅ አለበት የሚል አቋም ይዘው ሲናገሩ፣ ሌሎች ደግሞ አይ ይሄ እንኳን ችግር የለውም ኖርማል የወንድ ልጅ ልብስ ነው በማለት አለባበሱ መደበኛ ነውና ከቁጥጥር ውጪ መሆን አለበት ሲሉ እየተናገሩ ይገኛሉ። ታዲያ እናንተስ ምን ትላላችሁ? ይህ አወዛጋቢ አለባበስ የፌዴራልና የአዲስ አበባ ፖሊስ ባካሄዱ ዘመቻ መሰረት የህግ ጥሰት ተደርጎ ሊወሰድ ይገባዋል ወይስ የግለሰቡ ነጻነት መገለጫ ነው ትላላችሁ? አስተያየታችሁን ከስር በኮመንት አስቀምጡልኝ ስል ዛሬው መረጃዬን በዚሁ ቋጨሁኝ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ። በመሃል ሜክሲኮ አፍሪካ ህብረት ጎን 12000 ካሬ ላይ ባሳረፍነው ኮምፓውንድ መንደራችን ውስጥ ከ779 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን በኔት ካሬ ከ12 ካሬ ጀምሮ በ3 ሚሊዮን ብር ጠቅላላ ክፍያ በ450 ሺህ ብር ቅድመ ክፍያ እነሆ ብለናችኋል። ለበለጠ መረጃ ወይም ሳይት ለመጎብኘት ታች ባለው ቁጥር ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።